ብሔረ ቡልጋ ሲባል ምን ማለት ነው? እኮ ህዝብ ነው እዛ ውስጥ የሚኖረው ህዝብ ማለት ነው። ቡልጋ ብሔር ነው ሀገር ነው? ህዝብ እኮ ነው ያልኩህ፣ ብሔር አላልኩም። ህዝብ ነው ያልኩህ። እኔ ጌታ አይ ነው አንድ ሀገር ይኸውልህ ብሔር ብሔረሰቦች አንድ ነገር ክልሎች ማለት ነው። ክልሎች አንድ ክልል ብሔር ብሔረሰቦች አሉበት አይደለ? ብሔራዊ ሲባል ምን ማለት ነው? ብሔራዊ ማለት ነው ነው ብሔራዊ ሰው ሲዘም ታስታውሳለህ? ብሔራዊ ማለት ምን ማለት ነው? ብሔራዊ ማለት እኔ አሁን በደርግ ጊዜ ብሔራዊ ውትድርና ይባላል። ብሔራዊ ውትድርና እንደወዶ ገባ አይነት ነገር ነው እዛ ጋር የተከተለው። አሁን ለሀገሩ ወታደር ሆነ ማለት ነው። ቆይ ኦኬ ላስረዳው። ብሔራዊ ውትድርና ስትል ለሀገሩ ወታደር የሚሆን ማለት ነው። ብሔራዊ ሎተሪ ስትል ምን ማለት ነው? ብሔራዊ ሎተሪ ስትል ሀገር አቀፍ ሎተሪ ማለት ነው። ብሔር የሚለው ሐሳብ ኤትኒሲቲ ብቻ ሳይሆን ሀገርነትንም የሚያመላክት ነው። ስለዚህ እነኚህ እኮ ስቴቶች እኮ ናቸው። ስቴት ነው የሚለው በእንግሊዝኛውን ስታየው ነው የሚገባ። ስቴት የወሰነው ማለት ነው። በ1991 እኮ ተወሰነ። ስቴቶች ናቸው እኮ ይላል። ከዛ በፊት አለው በእንግሊዝኛው ምንድን ነው የሚለው? በእንግሊዝኛው ህገ መንግስቱ ኔሽንስ ኔሽንስ ማለት ነው። ኔሽን ሀገር ነው። ኔሽንስ ናሽናሊቲስ አይደለ? ህዝብ ናሽናሊቲስ ኤንድ ፒፕልስ ህዝብ ነው። ኔሽንስ ናቸው ይላል። አሜሪካ ፌደራሊዝም ማለት ምን ማለት ነው? ፌደራሊዝም ስትል አንድም ፌደራሊዝም ስትል ማለት ነው ፌደራሊዝም ውስጥ ገባህ የሚባለው አንድ ሀገር ምን ሲሆን ራሱን የቻለ ኢንዲፔንደንት ኔሽን ኢንዲፔንደንት የሆኑ ስቴቶች የራሱ ባንዲራ ያለው የራሱ ሰንደቅ ብሔራዊ መዝሙር ያለው የራሱ አስተዳደርና መንግስት ያለው ህዝብ ያለው መሬትና ባውንደሪ ያለው ማለት ነው። ከሌላ እንደ ተመሳሳይ ጋር አብረው ሀገር ሲያደርጉ አብረው የጋራ ካንትሪ ሲኖራቸው that country is called a federal country ማለት ነው። ፌደራላይዝድ የሆነ ካንትሪ ነው ማለት ነው። እሱን ሆነ ታራው ቀርቻ አሁንም እኮ እሱ ላይ ነው ሰባችን ይሄ የተሰጠው ፌደራሊዝም ልክ አይደለም። ለአማራ ህዝብ እንደ ቁመቱ እንደ ወርዱ እንደሚያስፈልገው እንደ ህዝቡ ብዛት አላገኘም ነው ጥያቄ። ይሄ ይኸውልህ ኩልል ያለ የፖለቲካ ጥያቄ የሚባለው ይሄ ነው። የነጠረ ነው ጥያቄው ጋር መጣ። ጥያቄው ጋር ትክክል አግኝተዋል። ትክክለኛ ጥያቄ ነው። እናንተ ያንን ስቴት ይሄ ነው ለካ እውቀት ታሸንፋለች። ለካ ማይም ተስማምቶ በጋራ ይኖርበት ማዕከል ነበር ቲክቶክ የሚባለው። ለምንድን ነው ማይም ከማይም ጋር የሚግባባው ላለው ብዙ ጊዜ በጣም ታውቃላችሁ። ደደብና ደደብ በጣም ነው የሚዋደዱት። ቢጣሉ ራሱ ለጥቂት ጊዜ ነው ባይዘው። በጣም ብዙ ጊዜ ያየሁት ነገር ሁለት ደደቦች በጣም ይስማማሉ። እውነት ግን መጣችና ቲክቶኩን ተቆጣጠረች። ልክ እውነት ስትመጣ እውቀት ስትመጣ በተለይ እውቀት አርነት ታወጣለች ባይዘው። ልክ እውቀት የሚባል በአያና በኩል ቲክቶክ ላይ ዘብ ብሎ ገባ ማለት ነው። አያናና እውቀት እኩል ቲክቶክ ላይ ሲገቡ ጠፉ። አሁን ሰው ባይዘው ሙድ ያዘባቸው እነሱ አያውቁም ባይዘው ታውቃላችሁ። አሁን በእነዚህ አምስት በማይሞሉ ደግሞ አንዳንድ ከ40 ዓመት በላይ የሆናችሁ ሴቶች ደግሞ ምንድነው በመቆረቢያ እድሜያችሁ በይር የምትሳደቡ አንድ የሆነች አሮጊት ሴትዮ እያየሁ ነው ቲክቶክ ላይ እንትና ነኝ ምናምን ድምጿ ራሱ በዚህ ምንድነው በ58 ዓመትሽ የ27 ዓመት ወጣት ፖለቲከኞችን አትቆርቢም አንተ ባነውረኛ እዚህ እንዴ ያንቺ ኩዮች ይሄው እዚህ ገዳም ናቸው እየጸለዩ ነው ለኢትዮጵያ ሕዝብ። 5 ጊዜ ይፈታሉ በሰባተኛው ያብዳሉ። ደግሞ ትዳር ሰክሰስፉል አይደሉም። እኔ ዲያስፖራው ላይ አልፈርድም። ለምን እግዚአብሔርን አልፈርድም። በተለይ ይሄ ማይም ዲያስፖራ ላይ እንጂ ኖርማልማ ጀግና ዲያስፖራዎች አሉ እኮ ዕውቀታቸውን ገንዘባቸውን ለሀገራቸው ምን ሚሉ እግዚአብሔር ስንት ነገር የሚሰሩ አሉ። ግን ከየት ነው የምትመጡት? ሶስቴ ታገባላችሁ፣ አብኖርማል ትሆናላችሁ፣ ሃይማኖት ትቀይራላችሁ፣ አብኖርማልነታችሁ አፕግሬድ ይሆናል። ከዛስ ብሔር ትቀይራላችሁ፣ አፕግሬድ ማስተር ታረጋላችሁ በማይምነት ማለት
ማስተርሳችሁን በማይምነት ይዛችሁ ቲክቶክ ላይ ገጭትሉና ከባድ ራሳችሁን እንደ ደግሞ አንዱ ምራየው የሆነ ቪዲዮ የሆነ ሰሞን ይሄንን ቪዲዮ መግለጫ ካልሰጠ ብልጽግና በሌት አንተ ምን መስሎ ነው መንግስት ማለት ምን መስሎ ነው ቲክቶከር መስሎ ነው ጊፍተር መስሎ ነው መንግስት ይኸውላችሁ መንግስት በዚህ ጉዳይ እኔ ቪዲዮ ሰርቼ ጧት መጥቶ መግለጫ ካልሰጠ ባናት አናታችን ላይ ጸጉር በትክክል ብናስተክል አይሻልም መጀመሪያ ባናት ከምን ተክል ሙሉ ጸጉር እንደዚህ ቢሞላ አሁን ባንተ ቪዲዮ ነው አብይ አህመድ ከ4 ኪሎ ደንግጦ የሚወጣው እስቲ ማርያምን በል በስማ በቃ ደነገጠ ልክ አንተን ሳይ ወይኔ በቃ ቲክቶክ ላይ ያለ አንድ ፖለቲከኛ ጧት መግለጫ ስትብሎኛል ብሎ ፓርላማ አባላትን ሰብስቦ ቁጭ ብሎ አብይ ለአንተ መልስ ይሰጥ ማለት ነው ሙሳ የኛ ሰው ይሄንን ሙሳ ይላል ላይ ታሰው በስባሳ ማለት ነው ባይዘ ማለት ኖርማሊ እሱ በስብሶ ሳይሆን ሐሳብ ብሔረ ቡልጋ ሲባል ምን ማለት ነው እኮ ህዝቡ ነው እዛ ውስጥ የሚኖረው ህዝብ ማለት ነው ቡልጋ ብሔር ነው ሀገር ነው ህዝብ እኮ ነው ያልኩህ ብሔር አላልኩም ህዝብ ነው ያልኩህ እኔ ጌታ አይ ነው አንድ ሀገር ይኸውልህ ብሔር ብሔረሰቦች አንድ ነገር ክልሎች ማለት ነው ክልሎች አንድ ክልል ብሔር ብሔረሰቦች አሉበት አይደለ ብሔራዊ ሲባል ምን ማለት ነው